ሰላም ጤና ይስጥልኝ የተወደዳችሁ የቻናል ቤተሰቦች፣ ዛሬ በአይነቱ እጅግ ለየት ያለና አንድን ሰው ሙሉ በሙሉ ብቁ ማድረግ በሚያስችል መልኩ የተዘጋጀ ያለው የቢሮዋችሁን ወይም የቤታችሁን ወይም የግል ትምህርታችሁን ኮፒ ፕሪንተር፣ ኮምፒውተር ማሽኖችን በራሳችሁ እንድታንቀሳቅሱና እንድትጠግኑ እንዲሁም በአሁኑ ጊዜ ያለውን የስራ አጥነት ከግንዛቤ ያስገባል ተዘጋጀ ስለሆነ አሁን ምን ልስራ በዜሮ የምትሉ ሁሉ ተከታተሉ ታተርፋላችሁ ብዬ አስባለሁ። ሙሉ መረጃው ይኸው ተከታተሉ። በመጀመሪያ ደረጃ ፎቶኮፒ ማሽን እንዴት ነው የሚሰራው እና አካሎቹና አገልግሎቶቻቸው ምን ምን እንደሆነ እናያለን። በዚህም ክፍል ፎቶኮፒ ማሽን ዜሮግራፊ የሚባል ኤሌክትሮስታቲክ ሂደት ይጠቀማል። ስለዚህ ያ ማለት እኛ በቀላሉ ጨረር ብለን የምንጠራው ማለት ነው። በጨረር ጽሁፍን የሚወስደው ማለት ነው። ስለዚህ የላይኛው ስካነር ይህ በሲል የምትመለከቱት ስካነር ጽሁፉን መስታወት ላይ አስቀምጠን በእጃችን በምንሰጠው ትዕዛዝ መሰረት ስካን ያደርግና ኢሜጁን የጽሁፉን ኢሜጅ ወደ ሌዘር ዩኒት ይልካል። ይሄ ሌዘር ዩኒት የሚባለው ደግሞ ያን የተቀበለውን ጨረር ወዴት ነው ምልካው? ወደ ኦፒሲ ድራም ይልካል። ኦፒሲ ድራም ኤላዩ ላይ ፖዚቲቭሊ ቻርጅድ የሆነ ቅድም እንዳልነው ኤሌክትሮስታቲክ ልባስ አለው። ስለዚህ ይሄ ጨረር ከትኑ ላይ ከሌዘር ዩኒት ፕሮጀክት በሚደርስበት ጊዜ ያንን ቻርጅ ያጣል። ያን ቻርጅ ያጣል ማለት ያን ቻርጅ ያጣል። በዚህም ጊዜ ታዲያ ከላይ ስካን የተደረገውን የጽሁፉን ቅርጽ በራሱ ላይ ይቀበላል ማለት ነው። ልብ ማለት ያለብን ይህ ኦፒሲ የምንለው አካል ኤላዩ ፖዚቲቭ ቻርጅ ያለው ሲሆን የምንጠቀመው ዱቄት ቀለም ደግሞ ኔጌቲቭሊ ቻርጅድ ነው። በፊዚክስ ህግ ተቃራኒ ቻርጆች ይሳሳባሉ፣ ተመሳሳይ ደግሞ ይገፋፋሉ ነው ብለን የተማርነው። ስለዚህ በዚህ ህግ መሰረት ቀለሙ ወደ ፖዚቲቭ ቻርጅ ወዳለው ወደ ኦፒሲ ይሳቡና የጽሁፉን ቅርጽ ይዛል ማለት ነው። በዚህም ሁኔታ ኦፒሲ ድራም ከሌዘር ዩኒት የመጣውን መልእክት ይቀበልና ኔጌቲቭ ቻርጅ መልክ ከዴቨሎፒንግ ዩኒት ወይም ቀለም ቤት ዱቄቱን ተቀብሎ ወደ ወረቀቱ ያስተላልፋል። ከዚህ በኋላ በእነዚህ ሂደቶች አልፎ ወደ ወረቀት የተላለፈው ዱቄት ቀለም ሳይጠበቅ ወደ ፊክሲንግ ዩኒት ይገባል። ፊክሲንግ ዩኒት። ስለዚህ ሜጀር ዩኒቶችን እየነገርኳችሁ ነው። መጀመሪያ ከላይ ስካነር አለ፣ ሁለተኛ ሌዘር ዩኒት አለ፣ ከሌዘር ዩኒት ቀጥሎ ኦፒሲ ዩኒት አለ፣ ከኦፒሲ ዩኒት ደግሞ ቀጥሎ ምን አለ? ዴቨሎፒንግ ዩኒት አለ፣ ከዴቨሎፒንግ ዩኒት ቀጥሎ ፊክሲንግ ዩኒት አለ። ፊክሲንግ ዩኒትን ማለፍ ሲችል ነው አንድ ወረቀት ለአገልግሎት ወይም ግልጋሎት ሊሰጥ በቅቷል ልንል የምንችለው ማለት ነው። ስለዚህ በእነዚህ ሂደቶች አልፎ ወደ ወረቀት የተላለፈው ዱቄት ምንም ሳይጣበቅ ከወረቀት ጋር ሳይዋሃድ ቅርጹን ብቻ የጽሁፉን ቅርጽ ብቻ ይዞ ወደ ፊክሲንግ ዩኒት ይገባል፣ ወይም ቲዩዘር መደብ የምንለው ማለት ነው። ከዚህ ክፍል ሂት ኤሌመንት የምንላት አካል አለች። ያ ማለት ሙቀት የምትሰጥ ነች። በሱ አማካኝነት የተገኘው ሙቀት ያን ዱቄቱን ቀለም ያቀልጥና ባለበት እንዲጣበቅ ፕሬሸር አፕላይ ያደርጋል። ፕሬሸር ሮለር የሚባል ሚሽከረከር ዘንግ ነገር አለው። ይሄ ከዚህ ዘንግ ጋር አንድ ላይ አዋህዶ እንዲጣበቅ ያደርጋል ማለት ነው። በመጨረሻም የታተመበት ወረቀት ውጪ ይወጣል። ይህንን ሂደት ይከተላል። ስለዚህ ሁልጊዜም በአይምሯችን መሳል ያለብን ዋና ዋና የሆኑ ዋና የምንላቸው ሌዘር ዩኒት አለ 1፣ ኦፒሲ ዩኒት አለ 2፣ ዴቨሎፒንግ ዩኒት አለ 3፣ ፊክሲንግ ዩኒት አለ 4። ከዛ የኛው ስካነር 5ቱ ዩኒቶች ተባብረው ለኛ የምንነበብ እኛ የሰጣነውን አይነት ጽሁፍ ለኛ ያቀብላል ማለት ነው። ስለዚህ በዚህ ሂደት ነው የምሰራው። ከዛ በኋላ እነዚህ ነገሮች የሚሰጡትን ስለዚህ ስካነሩ ስካን አድርጎ ወደ ሌዘሩ ደግሞ ወደ ኦፒሲ ክፍሉ ደግሞ ከዴቨሎፐር ጋር ተዋሂዶ ቀለም ተቀብሎ ወደ ፊክሲንግ ያስተላልፋል። ፊክሲንጉ ወደ ውጭ ይሸኛል ብለን ካወራን ከዚህ ቀጥሎ ያለው እያንዳንዳቸው 5ቱንም ካየን ከአራቱም 3ቱ ክፍል ላይ የሚበተኑ አካላቶች አሉ። 3ቱ ክፍል ስንል ኦፒሲ ድራም ዩኒት፣ ዴቨሎፒንግ ዩኒት እና ፊክሲንግ ዩኒት ላይ የሚበተኑ ክፍሎች አሉ። ኦፒሲ ዩኒት የሚይዛቸው ኦፒሲ ራሱ አለ፣ ኦፒሲ ድራም ራሱ አለ፣ ክሊነር ብሌድ የምንለው አለ፣ ከዛ ቻርጀር ፕራይመሪ ቻርጀር የምንለው አለ። ስለዚህ እነዚህ 3ቱ ነገሮች ኦፒሲ ድራም ዩኒት የሚይዛቸው ናቸው።
ከዚህ ውጪ ደግሞ ወደ እዚህ ጋር መጥተን እያንዳንዳቸው ኃላፊነት ምንድን ነው የሚለው ላይ ስንመጣ ኦፒሲ ድራም ቅድም ያለውን ሂደት ከጨረር ጋር ተያይዞ ያለውን ቻርጅ ጋር ተያይዞ ያለውን ከህትመት ጋር ተያይዞ ያለውን ነገር ፋንክሽናል ያደርጋል። ስለዚህ ከሱ ቀጥሎ ያለው ቻርጀር ይሄን ፖዚቲቭ ኔጌቲቭ ቻርጅ የምንለውን ኦፒሲ ድራሙ እንዲጠብቅ ያግዛል። ከዚህ ውጭ ደግሞ የተቀረው ክሊነር ስራው ምንድነው? እንደ መጠሪያው ማጽዳት፣ ክሊን ማድረግ፣ ከጽሁፍ ውጭ የሆነ ነገር በወረቀት ላይ እንዳይወጣ ወይም እንዳይቆሸሽ ያደርጋል። ብዙ ጊዜ ጽሁፍ ሙሉ በትክክል ወጥቶ ከጽሁፉ ጀርባ የማይሆን የቆሸሸ የማይመች አይነት ለእይታ የማይመች አይነት ሁኔታ ወረቀት ይወጣል። ያ ማን ኃላፊነትን ሳይወጣ ሲቀር ነው? ክሊነር ኃላፊነትን ሳይወጣ ሲቀር ነው። አንዳንድ ጊዜ ቻርጀር ላይም ቻርጀር ተበልቶ ተጎድቶ እዚህ አይነት ክስተት እንዲፈጠር ምክንያት ይሆናል። ለወረቀት መቆሸሽ ትልቁን አስተዋጽኦ የሚያደርገው ግን ክሊነር ነው። ኦፒሲ ደግሞ ሲያልቅ ወይም እያለቀ ሲሄድ ምን አይነት ባህሪዎች አሉት? እሱ ኃላፊነት ምንድነው የሚለው ቅድም አየን። ከሱ የሱ ማለቅ ምልክቶች ምንድን ናቸው የሚለውን ስንመለከት ኦፒሲ እያለቀ ሲሄድ አንደኛ ወረቀት ላይ ጽሁፉ መፍዘዝ ይጀምራል። ማለትም በቂ የሆነ ቻርጅ ስለማይኖረው ቅርጽ ለመያዝ ስለሚቸገር መፍዘዝ ይጀምራል። ሁለተኛ ደረጃ ላይ ነጠብጣብ የሆኑ ጠቋቁር ነገሮች ነጠብጣብ ሆኖ ወረቀቱ ላይ ይወጣሉ። ከዚህ ባለፈ እንግዲህ ኦፒሲ ምናልባት ጥርሱ የሚጎዳበት ሁኔታ ምናምን ካለ ስታክ የማድረግ ቢሄቨር ስለመኖረው ወረቀቱ ላይ ጥቁር ዘንግ ሊወጣ ይችላል። ይሄ ጥቁር ዘንግ አይነት ምልክት ጥቁር በትልቁ ቦልድ አድርጎ ጥቁር ቨርቲካሊ የሚያወጣ ከሆነ አንደኛ የኦፒሲ ጥርሱ ሲጎዳ